السلام عليكم بيالله ያው በእናንተው ግብዣ እንዲሁ ከፊታችሁ ወጥቼ እንድታይ ካልሆነ በስተቀር መነገር ያለበትን ሁላችንንም መላ ኢትዮጵያውያንንም ጭምር ወክለው ክቡር ጠቅላይ ሚኒስትራችን አጠቃለውታል። በእውነቱ ሁላችን ልብ ውስጥና አእምሮአችን ውስጥ ያለውን መልእክት ነው ያስተላለፉት። ከሳቸው የላቀ መልእክት ይኖረኛል ብዬ አይደለም፣ ግን ከምንም በላይ ሲሆን እዚህ ያለነው ኢትዮጵያውያኖች በኢትዮጵያ ምድር ላይ በአገራችን በቤታችን ቁጭ ብለን እንደዚህ ብንነጋገር ደስ ባለን ነበር። ነገር ግን በእኛው ችግር በእኛው ጣጣ ግማሹን ስደተኛ አድርገን ግማሹም ደግሞ ለስደትም በወጉ ሳይበቃ መንገድ ላይ የአውሬ ራት ሆኖ የቀረብንንም ጭምር ስናስብ ይሄ ከፈጣሪ የተጣለብን ኃጢአት ሳይሆን እኛው ኢትዮጵያውያኖች እኛው የኢትዮጵያ ልጆች አንድ ሆነን ተባብረን ተጋግዘን ለግላችን ለሀገራችን ጥቅም መስራት አቅቶን ነው ተበትነን በዚህን ያህል ማህል ርቀት እናንተን ፍለጋ እዚህ የመጣ ነው። ስለሆነም ከምንም በላይ ዋስትናችን አንድነታችን ነው። አንድ ስንሆን እንለወጣለን። አንድ ስንሆን በሌላው ላይ የምንመኘውንም እጃችን ማስገባት እንችላለን። እድላችንን የሚወስነው ማንም ሳይሆን እኛና እኛ ብቻ ነን። ስለሆነም ክቡር ጠቅላይ ሚኒስትራችን እንዳሉት የትናንቱ መቋሰል የትናንቱ አንዱን ስደተኛ አድርጎ አንዱን ባይተዋር አንዱን ቤተኛ አድርጎ መከፋፈል አንዱን ገሎ አንዱን ማዳን ሁላችንንም ጎዳ እንጂ ማንንም አልጠቀመም። ስለዚህ ሁላችንም ደጋግመን እንደምንለው የአባቶቻችን ታሪክ ማለት ለታሪክ እንተው የነገ ልጆቻችን ምክንያቱም የነገ ልጆቻችን የአባቶቻችን ታሪክ የሚሉንን የምንሰራውን ሰርተን ለነሱ የምናቆየውን ቅርስ ስለምናጣ እኛ ዛሬ ኢትዮጵያ ልጆች እኛ ዛሬ ኢትዮጵያውያን በእውነትም ከወላጆቻችን የተረከብናትን አገር የምናዋርድ ትውልድ አይደለንም። አገራችንን አዋርደን እኛም የምንዋረድ ዜጎቿ ሳንሆን ትናንት ከነበሩት ኢትዮጵያውያን የተሻለ ዕውቀት የተሻለ ብቃት የተሻለ አቅም ያለን ትውልዶች ስለሆንን ዛሬም እኛም እንደሌላው ዓለም ኖረን አልፈን ለነገው ትውልድ ደግሞ ጥሩ ታሪክ የማይፈርስ ሐውልት አቁመን ለማለፍ የራሳችንን ዛሬ ያለነው ትውልድ የድርሻችንን መወጣት ስላለብን ለዚህ ደግሞ ሁላችንም ተባብረን ተጋግዘን አንድ ሆነን ለሀገራችን መስራት አለብን እላለሁኝ። አመሰግናለሁ። السلام عليكم بيالله
ያው በእናንተው ግብዣ ከምንም በላይ ዋስትናችን አንድነታችን ነው። አንድ ስንሆን እንለወጣለን። አንድ ስንሆን በሌላው ላይ ምንመኘውንም እጃችን ማስገባት እንችላለን። እድላችንን የሚወስነው ማንም ሳይሆን እኛና እኛ ብቻ ነን። ስለሆነም ክቡር ጠቅላይ ሚኒስትራችን እንዳሉት የትናንቱ መቋሰል የትናንቱ አንዱን ስደተኛ አድርጎ አንዱን ባይተዋር አንዱን ቤተኛ አድርጎ መከፋፈል አንዱን ገሎ አንዱን ማዳን ሁላችንንም ጎዳ እንጂ ማንንም አልጠቀመም። ስለዚህ ሁላችንም ደጋግመን እንደምንለው የአባቶቻችን ታሪክ ማለት ለታሪክ እንተው የነገ ልጆቻችን ምክንያቱም የነገ ልጆቻችን የአባቶቻችን ታሪክ የሚሉንን የምንሰራውን ሰርተን ለነሱ የምናቆየውን ቅርስ ስለምናጣ እኛ ዛሬ ኢትዮጵያ ልጆች እኛ ዛሬ ኢትዮጵያውያን በእውነትም ከወላጆቻችን የተረከምናትን አገር የምናዋርድ ትውልድ አይደለንም። አገራችንን አዋርደን እኛም የምንዋረድ ዜጎቿ ሳንሆን ትናንት ከነበሩት ኢትዮጵያውያን የተሻለ ዕውቀት የተሻለ ብቃት የተሻለ አቅም ያለን ትውልዶች ስለሆንን ዛሬም እኛም እንደሌላው ዓለም ኖረን አልፈን ለነገው ትውልድ ደግሞ ጥሩ ታሪክ የማይፈርስ ሐውልት አቁመን ለማለፍ የራሳችንን ዛሬ ያለነው ትውልድ የድርሻችንን መወጣት ስላለብን ለዚህ ደግሞ ሁላችንም ተባብረን ተጋግዘን አንድ ሆነን ለሀገራችን መስራት አለብን እላለሁኝ። አመሰግናለሁ። አይኖ አቃለው የቆየ ቪዲዮ ነው ግን አልተደመጠም። ገና አሁን ነው እየወጣ ያለው እንጂ ከዚህ በፊት አልወጣም። እና የሰውየውን ሪያክት ፌሱ ላይ ያው ማን አስር በጣም እኮ ነው የሚገርመው። ብቻ ይቀመጥ።